አንዱ ለሌላው ካላዘነለት እንባውን ቀርቦ ካላበሰለት ሲቸገር አይቶ ሆዱ ካልራራ ምን ይጠብቃል ነገ ባኺራ? ታዲያ ሰው ለሰው ምንና ምን ነው እንዲህ ሚጨክን? አንዱ ለሌላው ካላዘነለት እንባውን ቀርቦ ካላበሰለት ሲቸገር አይቶ ሆዱ ካልራራ ምን ይጠብቃል ነገ ባኺራ? ታዲያ ሰው ለሰው። ሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ የተከበራችሁ የኢትዮ ሙስሊም መረዳጃ ማህበር ቁጥር 1 ጅዳ፣ ቁጥር 2 አዲስ አበባ አባሎች በሙሉ እንኳን ደስ አላችሁ፣ እንኳን ደስ አለን። ባለፈው ክረምት ላይ የጀመርነው ያው የቤት እድሳታችንን ከጨረስን ቆይተናል። ሐምሌ ውስጥ እናስመርቃለን ብለን ነበር። የአላህ ፍቃድ አልሆነም፣ በተለያየ ምክንያት ዘግይቶ እነሆ ዛሬ ለማስመረቅ ዝግጅት አድርገናል። እንግዲህ ቤቱን በፊት ያው አይታችሁታል ምን እንደነበረ። ቁመቱም ይሄንን ያህል አልነበረም። ኢንሻአላህ አሁን ይኸው ላይ ድረስ ወጥቷል። ቆጥና ምድር ተደርጎ ነው ተሰርቶ ያለቀው። በምታዩት ባማረ መልኩ ቤታችንን ጨርሰናል። ኢንሻአላህ ዛሬ አስመርቀን ያው ሰዎቹ መኖር ቢጀምሩም ዛሬ ተመርቆ ይረከባሉ። ኢንሻአላህ ወደ ውስጥ ገብተን ደግሞ ያለውን ነገር እናሳያችኋለን። ታስታውሳላችሁ ይሄ ቤት እንግዲህ ያው መጀመሪያ ላይ እዚህ ጋር ያው ጀናዛ የሚወጣበት እንኳን እንትን አልነበረም። በጣም ጠባብና ግድግዳው ወደዚህ የተኛ ነበረ። ይሄው አሁን ይሄን ያህል እንግዲህ ስፋት አግኝቷል። እንዲህ ባማረና በሰመረ መልኩ እንትን ብሏል። ይሄ ወደ ውስጥም ገብታችሁ ወደ ውስጥም ስንገባ እንግዲህ ይሄ በፊት እንግዲህ ያያችኋት ያቺ ቦታና ይሄ ናት። መስሪያቸውም ማረፊያቸውም ማደሪያቸውም እቺው ነበረች። 7 ቤተሰብ በዚህ ቤት ላይ ነበር የነበረው ያለው። እዚሁ ጋር ያበስላሉ፣ እዚሁ ጋር ያርፋሉ፣ እዚሁ ጋር ይተኛሉ። ምንም እንትን የለውም። አሁን ግን አልহামዱሊላህ ይሄ አሁን የእንግዳ መቀበያ ማረፊያቸው ይሆናል ማለት ነው። ሙሉ መኝታቸውን ምጣዳቸውን ምናምን ወደ ላይ አውጥተውታል። አሁን እዚህ ጋር የምታዩት ስፋቱም ይኸው አልহামዱሊላህ በዚህ መልኩ ጸዳና ቆንጆ የሆነ እንትን ነው። እዚች ጋር ያለ አየር ማስገቢያና ያው ለእንትን ቢሆን መስኮት አላት። ሰፋ ያለ ነው። ይሄ አሁን እንግዳ መቀበያም ይሆናቸዋል፣ ማረፊያ ይሆናቸዋል፣ እንትን ይላቸዋል። ይሄ መኝታ ቤት ሆኖ የተሰራው ነው እንግዲህ ቆጡ። ቆጡ እንግዲህ ይኸው አሁን እዚህ ጋር ይሄንን ይመስላል። ምጣዳቸውን እዚህ ጋር አድርገዋል። ማብሰያዎቻቸውን እዚህ ጋር አድርገዋል። ያኛው ምድሩ ላይ አሁን ብዙ ነገሩ ተሰትሮላቸዋል። አልহামዱሊላህ ያ ብቻ አይደለም። ይሄው መኝታ ደግሞ ቆንጆ የሆነ ማረፊያ አግኝተዋል። በቂ የሆነ እንትን ነው እንግዲህ ማረፊያቸውን በዚህ መልክ አዘጋጅተዋል። ከዚህ ወደዚህ ያለችው ናት። ይሄኛው ባለፈው ያልናችሁ እኛ ጋር ደብተሮች ምናምን የምንሰጣት በጣም ጎበዝ ተማሪያችን ያልናችሁ ልጅ ናት። ይሄንን ፋርኒኮር ነው የሰራላቸው፣ ድርጅት ነው የሰራላቸው። እነሱን ግን የኛ ያው መጨረሻ ላይ ትንሽም ቢሆን መስታወት አላስገቡላቸውም ነበር። በሩ ላይ መስታወቱን አስገብተናል። እንግዲህ በውስጥ በኩል ያለውን ደግሞ እናሳያችሁ። ሌላም ቤቶች ነበሩ እንደዚሁ እንትን ያልነው። ሰው ፊት ፈርቶ ቤቱ ተቀምጦ ሚበላው ጠፍቶ ቤቱ ያው በዚህ በኩል ይሄንን ይመስላል። ይሄ እንዳልናችሁ የነጫልቱ ቤት ነው። ፋርኒኮር ነው ቤቱን የሰራላቸው። እኛ ግን ያውቺ መስታወቷን ክፍት ትቶባቸው ነበረ። መስታወቱን አልብሰናል። እንዲሁም እነዚህን ቤቶች አሳይተናችሁ ያው እኛም ለሰዎቹ ቃል ገብተን ነበረ ኢንሻአላህ እንሰራለን ብለን ነበር። ግን ሌላ ያው እንትን ሰርቶላቸዋል። ከኛ ጋር አሁን ልዩነቱ እነዚህ ሁሉም ቤተሰብ አላቸው። ብዙ ቤተሰብ ነው ያላቸው።
7 ቤተሰብ 5 ቤተሰብ ምናምን ያላቸው ናቸው። እኛ ይሄንን ቆጥ አድርገን የሰራነው እነሱ በፊት በነበሩበት ሁኔታ ቆጥ ነበራቸው። ልጆቻቸው ማረፊያቸው ያ ቆጥ ነበረ። እንግዲህ መስሪያ ቦታ ምን የላቸውም። አሁን እነሱም እያለቀሱ ነው ያሉት። ሰሞኑን በሙሉ እያናገሩን ቆንጆ አድርገው ሰርተውላቸዋል። ግን ቆጥ የሚባል አንሰራም ብለው ያው ትተዋቸዋል። በእንትኑ ላይ ነው የጨረሱት። 3 በዚህ 3 በዛ 6 ቤቶች ናቸው አጠቃላይ። እንግዲህ እኛ 3ቱን ነበር ቃል የገባን ነው። ያው ክፍለ ከተማ መሰለኝ ያለው አለም እየሰራላቸው ያለው ያው ጣሪያውን ከፍ አድርገውታል። ግን ከመሬቱ ከፍ አድርገው ስላነሱት እኛ እንደሰራ ነው ቆጥና ምድር ለማድረግ ትንሽ የሚያስቸግር ይመስላል። ያው ባለው ሁኔታ እንግዲህ እንትን እያለ ነው። የኛ ቤት ያው እዛች ላይ ነው ያለቀችው። ኢንሻአላህ ወደ ፕሮግራሙ እንሄዳለን። ደግሞ አሁን ሰላም አለይኩም ወራህመቱላሂ ወበረካቱ። እኔ ስሜ ማዲያ ከሊፋ እባላለሁ። ይሄ ቤት መጀመሪያ ስደት ተመላሽ ነበር። ከስደት መጥቼ ቤት የለኝም ነበር። ልጆቼ ተበታትነው ነበር። ሸራ ላይ ወጥቼ ጎዳና ላይ ነበር። ይሄ ቤት ክፍለ ከተማና በባቡል ከይር በጎ አድራጎች ሀናን ማህሙድ አሰጠችኝ። በነሱ አማካይነት በክፍለ ከተማ በከተማ ቀበሌ እንትን ብላ አሰጠችን። የወደቀ ቤት ነበረ ሲሰጠኝ፣ የወደቀ ቤት ነበረ። እሳቸው ደግሞ እኔ እንጃ የእሳቸው ነገር መግለጽ ይከብደኛል። መጀመሪያ ውሻ የሚተኛበት ቤት አልነበረም። በጣም ተቆሳሰለ ቤት ነበረ። አብስዬ የሚበላበት ቦታ የለኝ። ውሃ ቀድቼ የሚያስቀምጥበት ቦታ የለኝም። 7 ሰው ነን እኛ እዚህ ቤት የምንኖረው። መኝታ የለንም። የምናበስለው እዚህ፣ የምንተኛው እዚህ። አልቅሼ ለአላህ ስነግር በረመዳን በኋላ ከእሳቸው ጋር አላህ አገናኘ። እሳቸው ይሄን ቤት በእነሱ በአላህ ፍቃድ እነሱ ይሄን ቤት ሰሩልኝ። ይኸው እንደዚህ የተዋበ የአማረ ቤት ውስጥ ነው ያለው። መጀመሪያ ውሻ የሚተኛበት ቤት አልነበረም። የወደኩ ሰው ነበርኩ እና ኢትዮ ሙስሊም ይሄንን ቤት በእነሱ ተመካክሮ አድርጎልኝ ሰሩልኝ። ኢትዮ ሙስሊም በጣም አመሰግናለሁ። ሁሉም አባሎች ክፉ አይንካቸው፣ በጣም አመሰግናለሁ። እና አንድ መስማር ኪሎ የሚገዛ ሰው አይደለም። አንድ እንጨት የሚገዛ ሰው አይደለም። ምንም ነገር የለኝም። የሚበላ የሚጠጣ የለኝም። ባቡል ከይር ውዬ ነው የሚገባው። እዚህ ቤት ቁስል ይብዬ ሲኖር ይሄን ቤት ሲሰራ እኔ ወድቄ ነበረ። እነሱ ነው ያነሱልኝ። ኢትዮ ሙስሊም በጣም አመሰግናለሁ። አላህ ጀዛከ አላህ ይክፈልላቸው። አሁን እንደምታዩት ይኸው መኝታ ክፍል አለ። እኔ ዕቃ ቤት አለኝ። ሳሎንም ይኸው እንደ አማረ እንደምታዩ ነው። አልহামዱሊላህ ኢትዮ ሙስሊም በጣም አመሰግናለሁ። ሁላችሁ ውጭ ያሉም እዚህ ያሉ በጣም ምስጋናዬን አቀርባለሁ። ከተማም ክፍለ ከተማም ቀበሌም አመሰግናለሁ። ያገናኙ ሰዎች ሁሉም ጎኔ የቆሙ እሳቸው ደግሞ ስራውን ትቶ የራሱን ጊዜ ትቶ ቆሞ የሰሩ ሰዎች ሁሉም በጣም ነው የሚያመሰግነው እና ጀዛ ኸይር አላህ ይክፈልላቸው። ደስታና ተድላ ሲፈራረቁ ተራ በተራ ዛሬም ቢሆን ነገ ላይቀር መከራ የሰው ልጅ ሆድን አፈር ካልሞላው ዱንያማ ለርሱ መቼም አትበቃው። ሸለቆ ወርቅን አላህ ቢሰጠው ወዲያው አይደሎይ ሌላም ይመኘው ባይሁን በቻለው ያለንን ሰተን ለድሃ። እድሉን ስለሰጠኸኝ በጣም አመሰግናለሁ። በመቀጠልም ያው እንኳን ደስ አላችሁ እንኳን ደስ አለን ማለት እፈልጋለሁ። የተከበራችሁ የወረዳችን መስተዳድር አባሎች፣ የኢትዮ ሙስሊም መረዳጃ ማህበር አባልና ስራ አስፈጻሚዎች፣ ጥሪ የተደረገላችሁ እንግዶች፣ ጥሪያችንን አክብራችሁ እዚህ የደስታችን ተካፋይ ለመሆን መሃላችን ስለተገኛችሁ በእኔና በማህበሩ ስም ከልብ አመሰግናለሁኝ። ኢትዮ ሙስሊም መረዳጃ ማህበር 2 አስርት ዓመታትን ያለፈ በርካታ ስራዎችን የሚሰራ አንጋፋ ድርጅት ነው። ግን 2017ን ለየት የሚያደርገው ከምንሰራቸው በርካታ ስራዎች በተጨማሪ
4 መድረሳዎችን በተለያዩ ክልሎች ላይ አሰርተን አስመርቀናል። እንዲሁም የቤት እድሳት በ2017 የሰራነው ስራ ነው። በተለያየ ምክንያት ዘግይቶብን ነው ሳናስመርቅ ወደዚህ የቀረው። እነዚህ አዲስ ስራዎች ናቸው ለኢትዮ ሙስሊም። ከዛ ውጪ በርካታ ስራዎችን የሰራና አንጋፋ ማህበር ነው። በዚህኛው አመት ተጨማሪ እነዚህን ሰርተን ለውጤት በማብቃታችን ጥሩ ስኬታማ አመት አሳልፈናል ብለን እናስባለን። በጠቅላላው በዚህ አመት ከ3 ሚሊዮን ብር በላይ ስራዎችን ሰርተናል። በጣም ትልቅና ስኬታማ አመት ነበር ያሳለፍነው። ከዚህ ሁሉ ስራ ከዚህ ሁሉ እንቅስቃሴ ጀርባ ያሉትን የኢትዮ ሙስሊም መረዳጃ ማህበር ቁጥር 1 ጅዳ፣ ቁጥር 2 አዲስ አበባ ያሉትን ለዚህ ስራ መሳካት ሰለቸኝ ደከመኝ ሳይሉ ቀን ከሌት የሚለፉ ናቸውና በጣም ማመስገን እፈልጋለሁኝ። ባወጣችሁት ፈጣሪ ተካላችሁ። በዚህ ምድር ላይ ስኬትን በሰማይ ላይ ደግሞ ጀነትን እንድታገኙ ከልቤ ዱዓ አደርጋለሁ። አመሰግናለሁ። መኖር ምቹ ስላደረጋችሁልን በድጋሚ በጣም አድርገን እናመሰግናለን። ፈጣሪ ዋጋውን ይክፈላችሁ የሚል ነገር ነው ማስቀመጥ የምፈልገው። ከዛ ባለፈ ግን እንደተባለው ቅድምም ሲገለጽ እንደነበረው የኢትዮ ሙስሊም መረዳጃ ማህበር በተለያየ መልኩ ወረዳችን ላይ በርካታ ድጋፎችን እያደረገ ያለ የበጎ ፍቃድ ስራዎችን እየሰራ ያለ ተቋም ነው። ስለዚህ እጅግ አድርገን የምንኮራበት ተቋም ነው። ደብተር ድጋፍ በማድረግ የተለያዩ አቅመ ደካማ ለሆኑ የህብረተሰብ ክፍሎች ማዕድ የማጋራት ስራ በመስራት የተለያዩ የበጎ አድራጎት ተግባራት ላይ በግንባር ቀደምትነት ተሳታፊ በመሆን የሚታይ ነገር ስለሆነ ያው ይሄ በፈጣሪም ዘንድ ትልቅ ዋጋ የሚያሰጥ ነገር ስለሆነ ፈጣሪ ዋጋ እንዲሰጣችሁ፣ ፈጣሪ ክብር እንዲሰጣችሁ በዚህ አጋጣሚ ማስቀመጥ ነው የምፈልገው። ይሄ በሰዎች ዘንድ ከማመስገን በላይ በፈጣሪ ዘንድ ትልቅ ዋጋ ያለው ስራ ነው። የበጎ ፍቃድ ስራ ማለት ፈቃድ አይደለም። ከዛ ውጭ ደግሞ ራሱን የቻለ ተቀማጭ ነገር የለም። ግን የተለያዩ የህብረተሰብ ክፍሎችን ፊት አይተክ ሰብስበህ አምጥተህ ለተቸገረ ወገን መድረስና ከዛ በኋላ ደግሞ የዛ ሰው የደረስክለት ሰው ደስታ፣ ስሜት፣ ፍቅር ለአንተ የሚሰጠው አክብሮት ትልቅ ነገር ነው። ስለዚህ ከምንም በላይ ከቃል በላይ ተግባር የሚናገር ስለሆነ በድጋሚ እጅግ አድርጌ በፈጣሪ ስም አመሰግናችኋለሁ። እድሜና ጤና ይስጣችሁ፣ በርቱልን። እኛም ከእናንተ ጎን ነን። በምትፈልጉበት ቦታዎች ሁሉ እንኖራለን። ያው ምንም የምንለው ነገር የለም። ፈጣሪ ክብረት ይስጥልን እላለሁ። አመሰግናለሁ። ربي سوفق موفق ربي سناكن بركة القدر أكون جارسان مو جارما ورفنا قدر ربي سناكن يلا قدر ربي سناكن بالكيس يلا بجلما يا ربي يا الله يا قدر الحاجات يا ربي يا الله يا ولي الحسنات يا فتاه يا ربي فتاه ودعاء ربي سناكن أكون حجة ودعاء بيس راجل ربي أفق موفق ربي سناكن جمّدا ربي ساكا منشيس قرني بيالما ربي كسيس ناكا بركة بيشا مجر رسول دكينا بسم الله بركة رسولاتي وجي قد ربي ساكن خنجي قد ربي سنفق اللهم صل. بسم الله السلام عليكم ورحمة الله وبركاته. اسمي مادية خليفة أبالالو. መጀመሪያ ስደት ተመላሽ ነበርኩ። 3 ሀገር ሄጃለሁ። ምንም አልተመቸኝም። ታስሬ ነው የተመለስኩት ሳውዲ ላይ ማለት ነው። አልሐምዱሊላህ ረብል ዓለሚን አገሬን ሲገባ ኮኔራ ነበር። ሰው ቤቱ እንኳን አጥቦ ማብላት አልቻልኩም። ልጆቼ ተበታትኖ ነበር። አልሐምዱሊላህ ረብል ዓለሚን መልካም ሰዓት ሁሉም ሰው በር ዘግቷል። የሚበላ መጠጣ የለም። ሰርቼ የሚያበላቸው የለም። እግር ባዶን የመጣው ከሳውዲ ይዝበጣ
እና በዛን ሰዓት ባቡል ኸይር ተከፍቶ ነበረ። የዞረች ሰው የመዘገበች እኔ የወደኩበት ቦታ አንስታ እዛን ድርጅት ገባው። ከወረዳና ከከተማ ከክፍለ ከተማ ተነጋግራ ሀናን ማሙድ ነው የቤት ያሰጠችኝ። እሷ ምስጋና ከአላህ ጋር አመሰግናለሁ። ወረዳ አመራሪም አመሰግናለሁ። የወደኩበት ቦታ አነሱኝ። ሲመጣ ቤቱ እንዳዩ አይደለም የወደቀ ቤት ነው የተሰጠኝ። ውሻ የሚተኛበት ቤት አይደለም። አልহামዱሊላህ ከዛ አንስታችሁ ይሄንን ሰርታዩ ያማረ የተዋበ ቤት ያሰረከባችሁ ኢትዮ ሙስሊም በጣም አመሰግናለሁ። ውጭ ያሉም እዚህ ያሉም ድርጅቶች አመሰግናለሁ። እኔ ቃላቴ ያጥረኛል። በዛን ሰዓት ባር ላይ ምግሬም ታምሜ ነበር። አሁንም ያሞኛል እግሬ። ዘባቡል ኸይር ነው ለሚገባው ጀዛከል አላህ ይክፈልላቸው። ምንም አትጡ። የጀነት ቤት አክራ ላይ አላህ የጀነት አላህ በሽራቸው የአፍያ ኑር ሊበሽ። እኔ አንድ መስማር ኪሎ የሚገዛ ሰው አይደለም። አንድ እንጨት የሚገዛ ሰው አይደለም። ደካማ ነበርኩ። ሁሉ አያለው ብዬ አላሰብኩት። ጀዛከል አላህ ይክፈልላቸው። እኔ በጣም ተደስቻለሁ። አሁን ከአንድ ክፍሉ 2 ክፍሉ ሆኖልኛል። አልহামዱሊላህ ረብል ዓለሚን። ልጆችም ተሰጥሮ ይተኛሉ። አባታችን የታመሙም ታማሚም አሉ። እሳቸውም ደህና ነገር ላይ ነው የሚተኙት። ጥሩ ነገር አላህ በሁለት ሀገር ያሳምርላቸው። ድርጅት ይውለድ፣ ድርጅቱ ይሰፋፋ። ሙስሊም ክርስቲያንም ጎናቸው የቆመ ሁሉም አላህ ያስደስታቸው። በልጆቹ ተደሰቱ፣ በቤቱ ተደሰቱ፣ በዱንያ በሚአን በአፊያ አላህ ያስደስታችሁ። እኔ እንደተደሰቱን በተኝቼ ተነስቼ በጣም ውስጤ ደስታዬን አልችልም። አላህ ያስደስታቸው። የአኺራ በጀነት ዱንያ ላይ በክብረት አላህ ያቆይልኝ። ሀያታቸውን አላህ ያቆይልኝ። ሁሉም የደገፈ የኔም የደገፈ ሌላው የደገፈ ሙስሊም ክርስቲያንም ሰፋ ያለ ርዝቅ ይብላ ያ አላህ ያ ረቢ ያ አርሐመር ራሂሚን ያ አርሐመር ራሂሚን። ወጣቱም ውሎ ይግባ። አገራችን ሰላም ይሁን፣ መንግስታችን አማን ይሁን። እናንተ ሁላችሁም ይሄ ቀበሌ ላይ በየቤቱ በየቦታው በየገጠሩ የሰራችሁ ድርጅቶች ርዝቃችሁ ይስፋ። ውጭ ያሉም እዚህ ያሉም ያ አላህ ያ ረቢ ያ አርሐመር ራሂሚን ነቢ አላሁመ ሰሊ። እንግዲህ ሁልጊዜ ከጎናችን ለሆኑት የወረዳችን መስተዳድሮች ሁሉ ምስጋና አላህ ይስጥልን፣ ከልብ እናመሰግናለን። ቅን ልቦች ናቸው ወላሂ፣ ሁልጊዜ እንደተባበሩ ነው። አላህ ኸይር ጀዛቸውን አላህ ይስጣቸው። ሀገራችንንም ሰላም አላህ ያደርግልን። እንግዲህ ልጅ ተወልዶ የሚያድግበት ተምሮ የሚመረቅበት አገር አላህ ያደርግልን። አሁን ወደ ሪቫን ቆረጣው እንሄዳለን። ባሪያ ይሄ ነው ድሃ የረሕማን ባሪያ ይሄ ነው ድሃ የረሕማን ባሪያ አንዱ ለሌላው ካላዘነለት እንባውን ቀርቦ ካላበሰለት ሲቸገር አይቶ ሆዱ ካልራራ ምን ይጠብቃል ነገ ባኺራ